አረ ጉድ ነው ምንድነው የተሰማ ያለው? ሲቲ ነጥብ ሊቀነስበት ነው፣ አርሰናል ዋንጫ ሊበላ ነው። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። በአሁኑ ሰዓት አንዳንድ ሚዲያዎች እያወጡ ባለ መረጃ ሲቲ ነጥብ ሊቀነስበት ነው፣ ማለትም ወደ 60 ምናምን ነጥብ ሊቀነስበት ነው። 115 ክሶች አሉበት፣ ለዛ ከሊጉም ሊወርድ ይችላል እየተባለ ነው በአሁኑ ሰዓት። እኔ አንድ ነገር እየገባኝ ያለው በየአመቱ በዚህ ሰዓት ነው፣ በዚህ ሰዓት ጥር ካለፈ በኋላ ነው ሲቲ አምናም ብትሉ ካቻ ምናምን ብትሉ ክስ አለበት ነጥብ ሊቀነስበት ነው። 3 አመት ሞላኩ። አምናው 200 ምናምን ክስ አለበት ተባለ፣ 199 ምናምን ክስ አለበት ተባለ፣ ዘንድሮ 115 ካቻ ምናምን እንደዛ። ይሄ ነገር የሆነ ቴንሽን እኔ አልገባኝም፣ የምሬ ነው የምላችሁ አልገባኝም። በየአመቱ ነው ወይስ ምንድነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። የሚቀነስ አይመስለኝም። አማን እንዴት ናችሁልን? አድማጭ ተመልካቾቻችን እንዴት ውላችሁልናል? ይሄው ዜናው ወጣ፣ ይፋ ሆኗል። ፋብሪዚዮ ሮማኖ ከ30 ሚሊዮን በላይ ተከታይ ያለውና የዓለማችን ቁጥር አንዱ ጋዜጠኛ የመረጃ ነፍናፊ ፋብሪዚዮ ሮማኖ ይህን መረጃ ወጥቶታል። ሲቲ ከ40 እስከ 60 ነጥብ ይቀጣል ጥፋተኛ ሆኖ ከተገኘ በ115 ክሱ። እኛም ይህን መረጃ ከጥቂት ቀናቶች በፊት ከፋብሪዚዮ ሮማኖም ቀድመን ከ2 ከ3 ቀን በፊት ለቀነው ነበር። አንዳንዶች ውሸት ነው በሚል ስማችን ለማጥፋትና መሰል ነገር ለማድረግ ሞክረው ነበር። ነገር ግን እውነት ተደብቃ አትቀርም፣ ወጣለች። ለሌላ ጊዜ አቸኩሉ ለማለት ነው አንዳንዶችን። ነገር ግን ከኛ ጎናችሁ ደግሞ መረጃው ትክክል ነው በማለት አብራችሁ እያነበባችሁም መረጃዎችን እየተመለከታችሁ አብራችሁ እንደነበራችሁ ሁሉ ከልብ እናመሰግናለን። ጥቂቶች ናቸው በነገራችን ላይ እንደዚህ አይነት ረብሻ የሚያስነሱት። ሌላ ጊዜ እንማርበት ለማለት ነው። እንግዲህ የሲቲ ጉዳይ ነገሩ ከበድ እያለ የመጣ ይመስላል። በቀጣዮች ጥቂት ወራቶች ውስጥ ነገሩ የሚረጋገጥና የሚታይ ይሆናል። እውነት ሲቲ ከ40 እስከ 60 ነጥብ ይቀጣል ወይ? አብረን የምንመለከተው ይሆናል። እንደው መረጃውን ለመግለጽ ያህል ነው። ማስተማመኛ መረጃ ተገኝቷል። ፋብሪዚዮ ሮማኖም ዘግቦታል ለማለት ያህል ነው እኔ የመጣሁት። መልካም ቀን እንዲሆንላችሁ እመኛለሁ። ይመሻል። ሲቲ ጉዱ ፈላ። ሲቲ ከነዋትፎርድ ጋር ሊጫወት ነው ጋይስ። ፋብሪዚዮ ሮማኖ ከጥቂት ደቂቃዎች በፊት ይዞ በወጣው መረጃ እንግዲህ ማንቸስተር ሲቲ ከ40 እስከ 60 ፖይንት ተቀንሶበት ኢሚዲየትሊ አሁኑኑ ወደ ታችኛው ዲቪዚዮን ሊወርድ እንደሚችል እንግዲህ ይዞ ወጥቷል ማለት ነው። ይህ የሚሆነው ግን ጥፋተኛ ሆኖ ከተገኘ ብቻ ነውና እንደዚህ አይነት ዜና ስንት ያለን በቃ በየአመቱ ነው የሚወጣው። ግን ሲቲ ሀብታም ክለብ ነው። ሀብታም ክለብ ብዙ ጊዜ በቃ አይወሰንበትም። ዝም ብለው የሆነ ያክል በርሜል ነዳጅ ሻግ ይሰጣሉ ያልፉታል። እና የሚቀጣ አይመስለኝም። እስቲ እናንተ ሐሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ ሪፖስት ሼር የፕላስ ምልክቷን ተጭነ ፎሎ ማድረግ እንዳረሳ ጎብዬ ይመቻችሁ። አረ በስመ አብ ማንቸስተር ሲቲ ጋር እየተሰማ ያለው ዜና ምንድነው? ማንቸስተር ሲቲ እንግዲህ በ115 ክሶች አሁንም ድረስ ውሳኔ ያላገኘ ጉዳይ እንዳለባቸው ይታወቃል ማለት ነው። ያ ጉዳይ አሁን ላይ ውሳኔ ሊሰጥበት እንደሆነና ማንቸስተር ሲቲም ጥፋተኛ ሆኖ ከተገኘ 60 ነጥብ እንደሚቀነስበት ተነግሯል ማለት ነው። ማንቸስተር ሲቲ ጥፋተኛ ሆኖ 60 ነጥብ የሚቀነስበት ከሆነ እንደምታዩት እንግዲህ አሁን ላይ 56 ነጥብ አላቸው ማለት ነው። ስለዚህ በ-4 20ኛ ደረጃ ላይ መጣው እንግዲህ ዘጭ የሚሉ ነው የሚሆነው ማለት ነው። እኛ ዋንጫውን ከአርሰናል ያስጠሉናል እያልን ስንጠብቅ እነሱ ግን -4 ነጥብ ይዘው ከሊጉ የመውረድ ምናምን ሳይሆን ይወርዳሉ። በቃ ቀጥታ ማለት 60 ነጥብ የሚቀነስባቸው ከሆነ ከሊጉ መውረዳቸውን ያረጋግጣሉ ማለት ነው። እና ይሄ በጣም ረብ መዳን ጭራሽ መሆን የሌለበት ዜና ነውና እኛ አርሰናልን ዋንጫ ያስጠሉልናል ዋንጫ ያነሳሉ ብለን ስናስብ ጭራሽ ከሊጉ ሊወርዱ ጎረቤቶቻችን እንደዚህ ሲሆንማ ቁጭ ብለን አናይም ትላል። አረ በጣም የሚደብር ዜና ነው። ግን የምር እውነት ጥፋተኛ ሆኖ ባይገኙ በጣም ደስ ይለኛል። ይመቻችሁ። ፋብሪዚዮ ሮማኖ ስለ ማንቸስተር ሲቲ ቅጣት እውነተኛውን መረጃ ተናገረም። በርካቶች እንግዲህ በትናንትናው ዕለት ሲሰራጭ የነበረውን የማንቸስተር ሲቲ የክስና የቅጣት ጉዳይ መረጃው ትክክል አይደለም፣ የተሳሳተ መረጃ ነው ማለት ሲናገሩ ነበርም። አሁን ከሰዓታት በፊት ታዋቂው ዓለም አቀፍ የስፖርት ጋዜጠኛ ፋብሪዚዮ ሮማኖ መረጃው ትክክለኛ መሆኑን ከ30 ሚሊዮን በላይ ተከታይ ባለው የፌስቡክ ገጹ በኩል መረጃውን አጋርቷል። በዚህም ፋብሪዚዮ ሮማኖ ሰበር ብሎ ባወጣው መረጃም ማንቸስተር ሲቲ በተከሰሰበት 115 ክሶች ጥፋተኛ ሆኖ ከተገኘ ከ40 እስከ 60 ነጥብ ቅነሳ ሊደረግበት ይችላል። በዚህም ከፕሪሚየር ሊጉ ስብስብ ውጪ ሊሆን ይችላል በማለት መረጃው እውነተኛ መሆኑን በመግለጽ አጋርቷል። ፎሎ ማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ። እሺ ፋብሪዚዮ በፌስቡክ ፔጁ ላይ እንደምታዩት ለቁታል ማለት ነው፣ ሪፖርቱ ማለት ነው። ሰሞኑ ሲነሳ የነበረው ጉዳይ ለምን ኢንስታግራም ላይ ለመልቀቅ ፈቃደኛ እንደሆነ አልገባኝም። ብዙ ፎሎወርስ ያለው ደግሞ እዛ ላይ ነው ከነዚህ በበለጠ ማለት ነው። እና ኢቭን ስቶሪ እንኳን ሊያደርገው ፈቃደኛ ነው። ቼክ አድርጌዋለሁ። ለምን እኔ ከወሬ ያለፈ ነገር እንደማይሆን ይሄ ጉዳይ በእርግጠኝነት ነው የምናገረው። የሲቲ ደጋፊ ያልተጨነቁን ያህል እኮ ነው ሌላው ደጋፊ የተጨነቁ እንዲህ ዋንጫ ለመብላት ይሄን ሁሉ እዴ ስለ እኔ ዶኩ ተመለሰ አልተመለሰ እያልኩ ለሊስ ጨዋታ ይደርሳል እየተጨነቁኝ ነው። ይሄ ጉዳይ አዲስ ነገር አይደለም ለሲቲ
ከአመት አምናም በእንደዚህ አይነት ታይም ላይ ሲነሳ የነበረ ሪፖርት ነው። ይሄ ጉዳይ ከ40 እስከ 60 ነጥብ ይቀነስበታል፣ ጥፋተኛ ሆኖ ከተገኘ ሪሊጌትም ይደረጋል ነው የሚለው ሪፖርቱ። ሲጀመር ማለት ነው ሪቻርድ ማስተርስ ራሱ የፕሪሚየር ሊግ ሲኢኦ ማለት ነው ሲቲን አይወዱትም። ሲቲ እኮ ከሶ ነበር እኮ ፕሪሚየር ሊግን በዚህ ጉዳይ ላይ ማለት ነው። እና አይወድም። ካስታወሳችሁ ራሱ የዛኔ ዋንጫ የበላን አመት ላይ ማለት ነው ዋንጫ የበላን ጊዜ ካስታወሳችሁ አርሰናል ጋር ነበረ ሄዶ የነበረው። ከሲቲ ጋር እንደዚህ ናቸው